ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር አለች አርቲስት መሰረት መብራቴ። ሰላም ጤና ይስጥልን። ይህ የብራና መረጃ ነው። አርቲስት መሰረት መብራቴ በሴቶች የሚደርስብን ግፍና በደል፣ በሴቶች የሚደርስብን መሰበር ከወንዶች ከሚደርስብን ፈተና ይበልጣል አለች። ዛሬ በማህበራዊ ሚዲያዋም እስከ ዛሬ ያሳለፈችውን ፈተናና የሄደችባቸውን መንገዶችን በዝርዝር አስረድታለች። ዝምቷንም ሰብራለች። ይህንኑ ወደ እናንተ አደርሳችኋለሁ። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዜ እጅግ በፈተና የተሞላ ነበረ። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ ኃይል ወይም ደግሞ በጎ አገልግሎት የሥራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትዕቢተኛ ተቆጥሬ የሥራ በሮችን በመዝጋት ስሜን በማጠልሸት ስነልቦናዬን በመጉዳት በመድረኩ ገለል እንድል ስራዎች ተሰርቶብኛል ብላለች መሰረት መብራቴ። ነገር ግን ተግዳሮቶቹን እንደ መረማመጃ ድንጋይ ትቻቸው እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ላይ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳልቁ ከሚሞክሩኝ አብዛኞቹ ሴቶች መሆናቸው ነው ስትል በሴቶች ላይ ያላትን ምሬት ተናግራለች። እነዚህ እህቶች በራስ መተማመን የጎደላቸው፣ በራስ ሰውነት ኢንሴኪዩር የሆኑና ሌላዋን ሴት በመተቸት ስለ ራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ስትልም ተችታለች። አንዳንድ ወንዶችም ለዩቲዩብ ንግድ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩ ያሳዝናል ብላለች በማህበራዊ ገጿ ላይ ባሰፈረችው ምሬት ያዘረ መልእክት። እናም እህቶቼ ለህልማችሁ መቼም አይረፍድም። ለሥራ ስትታትሩ፣ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ አትፍቀዱላቸው። ቀና በሉ። አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በሥራ በትጋት የተፈተነ እንቁ ማንነት ነው ብላለች። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በሰከነ መኖር የህይወታችሁ ጌጥ አድርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ስጦታ ሳይሆን አጊጡበት፣ ተዋውበት፣ ድመቁበት ብላለች። አሁን ያለችበትንም የዕድሜ ደረጃ እንዲህ ስትል ትዘረዝራለች። ሁሉም የዕድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ ዕድሜ ውስጥ ከነበርኩበት ይልቅ 40ዎቹ የዕድሜ እርከኔ እኔ አብልጬ እወደዋለሁ። ሴትነት የገባኝ ዋጋዬ በእጅጉን የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ሕይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንና ማንነቴን አጥብቄ በፍቅር የምወደው የአሁኑን ማንነቴን ነው ብላለች። ከምንጊዜውም በላይም ታላላቅ ድርጅቶች አብረው ለመስራት የሚሽቀዳደሙበት ወርቃማ ጊዜ አሁን ነው ብላለች። አርቲስት መሰረት መብራቴ ዝምቷን ሰብራ ማሸማቀቆች በተመለከተ ግን ይህንን ሐሳብ ዛሬ ለምን እንደተናገረች በግልጽ ያስቀመጠችው ነገር የለም። ለሰዓቱ ብዬ ያዘጋጀውላችሁ ትኩስ መረጃ ይህንን ይመስላል። በየዕለቱና በየሰዓቱ ማድረሰው መረጃ በፍጥነት